አርቲፊሻል ኢንተለጀንስ በፋሽን ኢንዱስትሪ ውስጥ የአልባሳትን ንድፍ ከማዘጋጀት ጀምሮ የሸማቾችን ምርጫ እስከ መተንበይ ድረስ አገልግሎት እየሰጠ ይገኛል። እንደ አሜሪካው የፋሽን አምራች ኩባንያ ማኬንሴይ መረጃ አርቲፊሻል ኢንተለጀንስ በጀነሬቲቭ ኤአይ አማካኝነት እንደ አውሮፓውያን አቆጣጠር በ2026 በአልባሳት በፋሽንና በቅንጦት ዘርፎች እስከ $270 ቢሊዮን ትርፍ እንደሚያስመዘግብ ይጠበቃል። ኤአይ ከ3ዲ ዲዛይን ጀምሮ ምናባዊ ሞዴሎች ድረስ በፋሽን ኢንዱስትሪ ተግባራዊ ይሆናል። ዲዛይነሮች የደንበኞቻቸውን ተክለሰውነት፣ የቆዳ ቀለምና ፍላጎት ለማወቅ በኤአይ የበለጸጉ ምናባዊ ሞዴሎችን መጠቀም ይችላሉ። ኤአይ ከማህበራዊ ሚዲያ፣ የፋሽን ብሎጎች፣ የሽያጭ ዳታዎችና ሌሎች የመረጃ ምንጮች በርካታ የፋሽን መረጃዎችን የመተንተን ችሎታ አለው። ይህም ለዲዛይነሮች፣ አከፋፋዮችና ሸማቾች አዳዲስ እድሎችን እየፈጠረ ነው። ሸማቾች በጀነሬቲቭ ኤአይ የራሳቸውን ፍላጎት መሰረት ያደረገ ንድፍ መስራት ችለዋል። ይህም ቀደም ባሉት ጊዜያት የጥቂቶች ብቻ የነበረውን የፋሽን ኢንዱስትሪ ለሁሉም ሸማች ተደራሽ አድርጎታል። ኤአይ የገበያ ሁኔታና ሽያጮችን ቀድሞ ይተነብያል። ይህ ደግሞ የደንበኞችን ባህሪ በመተንተንና የሚሸጡና የማይፈለጉ ዕቃዎችን በመለየት ውጤታማ የንግድ ሥራን እውን ያደርጋል። ኤአይ የብራንዲንግ ሥራ ላይ በመግባት የንግድ ምልክቶችን በሕገወጥ መንገድ የሚጠቀሙ ኩባንያዎችን ለመለየትና ለመከታተልም ይረዳል። በአጠቃላይ አርቲፊሻል ኢንተለጀንስ የፋሽን አምራች ኩባንያዎችን ሥራ በማቀላጠፍ ወጪን በመቀነስና የደንበኞችን ልምድ በማሻሻል በኢንዱስትሪ ውስጥ ጉልህ ሚና እየተጫወተ ነው።